የመዳም ቅመሞች እንግዲህ ተገላገላችሁ በዚች አፕሊኬሽን። ታብታብ እንግዲህ በደንብ አድርጋችሁ መስራት ነው። ጂኤስ አውቶ ክሊከር ትባላለች። ጉግል ፕሌየራችሁ ላይ ትገቡና ጂኤስ አውቶ ክሊከር ብላችሁ ሰርች ታደረጉታላችሁ። ከዛ በኋላ ኢንስቶል ታደረጉና ሲስተሙ እንደዚህ ኢንስቶል አድርጎ ከጨረሰላችሁ በኋላ ምን ታደረጋላችሁ? ትነኳታላችሁ። ኦፕን ትሉታላችሁ። ኦፕን ስትሉት እንደዚህ ይመጣል። ከዛ እንደዚህ እንትን ብሎ እስከሚጨርስ ተጠብቁታላችሁ። ከዛ ክሊክ ማድረግ ነው። ከዛ ሲጨርስ እዚህ እንደዚህ ከመጣ በኋላ እዛች ጋር ኤክስ የምትለውን ትጫኗታላችሁ። ከዛ በኋላ ቀስቷን እዚች ጋር እየተጫናችሁ ታሳልፉታላችሁ 3 ጊዜ። መቀጠል አግሪ ትሉታላችሁ። ከዛ በኋላ ጎቱ ሴቲንግ የሚለውን ትጫኑትና ትገባላችሁ። እዚህ ጋር ኢንስቶል አፕ የሚለውን ክፈቱት። ከዛ ጂኤስ አውቶ ክሊከር ኦን ታረጉታላችሁ። ሁለቱንም አለው በሉት። ከዛ ጎቱ ሴቲንግ የባትሪ ኢንፎርሜሽን ነው አለው በሉት። እሱን በቃ እዚህ ጋር ጨረስን። የላይ ከዛ ስታርት የምትለውን እንጫናታለን። ካንስል ብለን ከታች ሰሌክት አፕ ምንፈልገው ምንድን ነው? የቲክቶክ ነው ምንፈልገው። ቲክቶክን ታች እንወርድና ቲክ አርገ ነው። ከዛ ስታርት እንለዋለን። ኮንፊርም ነው። ቀጥታ ወደ ቲክቶክ ይወስደናል። ከዛ ላይቭ ላይ የሆነውን ሰው ሰርች አርገን መግባት ነው ማለት ነው። እዚህ ጋር እንደዚህ እንገባለን። አሁን ላይቭ ላይ ገባው አስጀመርኳት ማለት ነው። ይኸው ጀመረች፣ ከፈትኳት ማለት ነው። እየሰራች ነው። አሁን ቦታዋ ማንቀሳቀስም ትችላላችሁ ኦፍ አርጋችሁ ማለት ነው። ኦፍ ካላረጋችኋት አትንቀሳቀስም። አሁን ኦን አረኳት፣ እየሰራች ነው ማለት ነው። በደንብ ነው የምትሰራው። ይኸው ትደበድበዋለች። በቃ ስራ ለሚበዛባችሁ ሰዎች በጣም ምርጥ ዘዴ ናት። ይችን ተጠቀሙ በደንብ። ግን ኮፕሊንክ በደንብ መስራት ይጠበቅባቸዋል። ኮፕሊንክ። ከዛ ደግሞ እዚህ ጋር ስፒዱን መጨመር ስትፈልጉ 150 ማድረግ ትችላላችሁ። ስፒዱ እንዲጨምርላችሁ፣ ፍጥነቱ እንዲጨምር ከፈለጋችሁ 150 ማድረግ ትችላላችሁ። ሴቲንጓን እዛ ጋር ጫን ብላችሁ ማለት ነው። በተረፈ በጣም ቆንጆ እንትነች። እንደዚህ አድርጋችሁ በደንብ እንዲቆጥር ማድረግ። ኮፕሊንክና ሼር ስታረጉ ግን ጽሁፍ ስጽፉ ይችን ኦፍ አርጋችሁ ነው የምጽፉት። ኦፍ ታረጓታላችሁ። ወደ ስራችሁ ስገቡ ግን በቃ ይችን አስጀምራችሁ ታብታባችሁን መስራት፣ በየቀኑ ጊፍታችሁን ማፈስ ትችላላችሁ። በደንብ አድርጎ ይመታል። ግን ኮፕሊንክ ማድረግ ሊሚት እንዳይዝ ኮፕሊንክ በደንብ መደረግ አለበት ማለት ነው ፋሚሊ።